አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ያ ጀማአ? ሰላም ሰላም ብያለሁ። እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ሰላማችሁ ይብዛ፣ ለተከፉ ነገሮች ይጠብቀን ኢንሻአላህ። ቤተሰብንም ሰላም አላህ ያድርግልን፣ እኛም ሰላም እንሆን ኢንሻአላህ። ለሀገራችንም በህዝቡንም ሰላም አላህ ያድርግልን እላለሁኝ። ዛሬ በአዲስ ነገር እሱ ምንድነው ያው የተለመደው አታክልት ነው፣ ግን ደግሞ ዛሬ በሌላ ማለት ነው። የፊቱ ሌላ ይሁን ሌላ ነው እና ኢንሻአላህ ዩቲዩባችንን አበረታቱን። ገና አዲስ ነው የተተከለው። ኢንሻአላህ መቼ እንደሚደርስ አናውቅም። ያው ፀሐይ ስለሆነ የፊቱን አጥፍቼው እንደገና በአዲስ ነው። እሱ ምንድን ነው ተተባለ ወደታም ሜዳውን ዝም ብሎ እንትኑ ሳይቻችኋለሁ። ይሄንን አረሙቻውን ዝም ብዬ ነው ያው እዛ ሀገር የከብት ፍግም የለም እንትንም የለን ስለሆነ ማለት ነው። ኬሚካሎችም የለንም። ሊሚቴትን ቦታ ሳር እየነጨሁኝ የጣልኩበት በየመከየፉ ስር እሱም ያው ለፍግ ሆነዋል ይጠቅመዋል ብዬ ነው ለእንትን ለኮሲ ማለት ነው። እሱም እንግዲህ ምንድነው ይሄ ዱባ መስላ የምትበላ ሀብ ጓደኛ ሸማም፣ እኔ በሸማም ነው የማውቃት፣ ግን እነሱ ሌላ ስም አላቸው። እዛ አካባቢ ሸማም ብትሏቸው ሸማም ብቻ ሳይሆን ሌላም ስም አለው ማለት ነው። ይሄ ደግሞ ነጭ ሽንኩርት ነው፣ በቅሏል፣ እየበቀለ ነው። ያው እስከዛ ወዳ ድረስ ይሄም እንዳልኳችሁ አርጓል። ነጭ ሽንኩርት ነው። ይሄ ነጭ ሽንኩርት ይሄና አሳርቻውን የጣልኩት ያው እንዲህ ለቆሻሽ እንትን ብዬ ነው፣ ፍግ እንደሆነው ብዬ ኮሲ እንደሆነው ብዬ ነው። አልሐምዱሊላህ መሬቱ ተፊቱ ዛሬ ይሻላል። ዛሬ ሆነ እንኳን ኮሲ ሽታለው ማለት ነው። በልፋት ብዛት ስንቴ አረም እየነቀልኩ ቆሻሻ እየጣልኩበት እየቆማመኩ የፍራፍሬ በልቶ የዛን ቆሻሻ እየጣልኩበት ነው። እንግዲህ አኮ ሲሆን እንደው ብዬ በዚህ ጥቅጽጉንም ያረሙን እንትን ጥየዋለሁ። አሁን ሲደርቅ ቢያስለን ይጨዳል ማለት ነው። እና በዚህ ደርደሯን ደግሞ ቃሪያውን ፈትፍጬ ዘርቼበታለሁኝ። እየበቀለ ነው ፍሉ ማለት ነው። እየበቀለ ነው። ለምንስ በርበሬ በጣም አሪፍ ይሆናል ማለት ነው። የፊተኛው ዝም እየተበጋለ ፍሬውን ገዝቼ ነበር የዘራሁት። ንስ ብለው ሽጥ ያለ ሆነው በጣም የሚያቃጥል ነበረ ማለት ነው። የዛሬው ግን ያው ረጅም ሆኖ ስጋ ያለው ፈጀታውም የዚህን ያክል ያለ አይደለ ነው። እና እሱን ነው የዘራሁት፣ ግን እየበቀለ ነው፣ መብቀል ጀምሯል። ኢንሻአላህ ወደፊት ምን እንደሚደርስ ደግሞ አብረን የምናየው ይሆናል። ዛሬ ያው ከመጀመሪያው ነው እና ይሄን ይመስላል ኢንሻአላህ። እንደምታዩት ይሄ በቅሏል፣ ግን ይሄ እንኳን ሀገር ስለሚይዝ እንደ ዱባ በጣም ወደ ሰላስ ባለኝም ለምንስ እንደ ዱባ ሀገር ይይዛል። እዚህ ደግሞ አይጦቹ ሌላ አትክልት ስለሌለ ይኸው ስለሆነ ድመቶቹም አይጦቹም አይቻልም። ለምን አሁን ቀደም ቲማቲም እና በቆሎ ዘርቼ በቆሎ ሲጭራ ሲነሰን ጭራው ሲያደርቅ ነው አይጢቱ የበላችሁ ማለት ነው። መሬቱን ሁላ ጉርጉር አድርጋ በላሽታብኝ ነው ሄደችው ማለት ነውና ስለዚህ እነዚህ ትናንሽ ደግሞ ውስጥ ቡቃያ የሚታዩት ሪሃን ነው። ሪሃን የፊቱ ሪሃን አይሳይቻችሁ ከሆነ ያንን ሪሃን ሰናቀል ሽት አድርጌ ዝም ብዬ ጭት አደረኩት። እንደ ጉድ በቅሏ ሪሃኑ ማለት ነው። ግን ሪሃኑ ሞላዚ ማን በየቦታው ሪሃን ሞልቷል። እነሱ ምን አይጠምን ይሆናቸዋል አስለን ምን ይሆናናል። ለማንኛውም የወርዳ ሽታው ነው። ሽታው ደግሞ በየቦታው አለ ማለት ነው። ለትላልቆቹ ሰርግ ምናምን ሲሄዱ የሚወዱት ማለት ነው። ሪሃን እዚህ አካባቢ እና ደግሞ እግር መንገዴን ስራ የለም ፈልጉ እላለሁኝ። ይህንንም አካባቢ ስላለን ነው ያው የራሴው እንትን ያለ ስለሆነ ማንም ስለማይከለክለኝ ነው። እና ይሄን ይመስላል። በአዲስ መተናል፣ አበረታቱን። ግን ዩቲዩባችን ያው ዝብዝፍ ብሎ ቀርቷል። እንደምነው ውጭ ሀወርም እንዲቆጠር አላረኩትም። ጅምር ልቅቅ ሳደርገው ተተያዘ ያርጋል፣ ተተያዘ ደግሞ ዝም ተተባለ እንደገና ሰብስክራይብ ያደርጉታል ማለት ነው። አለኩል ሀለን ያ ምናው እንደነበረ ተዛው ቦታው አልተነሳም እንትን አልተባለም ማለት ነው። ከፍ አላለም። ይሄኛውም 45 ብቻ ሆኖ ነው የቀረው። አመት አለፈው እንግዲህ ማለት ነው። የማልሰራም በሰራምም ደግሞ ብዙም ተከታይ የለውም። አሁን ሰዓት ላይ የለም ሰው ለምን የሚጠቅም ከሆነና ደግሞ የተለመደ ከሆነ ዘወር ብሎ ማንም አያይም ማለት ነው። ያ ስለሚጨፍር ሚዲልብ ነው የምንወደው እኛ። አስተፍሩላህ አይጠብቀኝ። የስራ ሰው አው የዲን ሰው የሃይማኖት ሰው ማለት አይወደድም። አብዛኛው የምንከታተለው ምንድነው እኛ እኔ ተራሴው ጀምሮ አስተፍሩላህ አላህ
ልብ ከሚሰውሩ ነገሮች አንሳለን እንጂ ያልሆነ ወይ ዘር የዘር በለው ፍለጠው ከሆነ እናያለን፣ ወይ ደግሞ ጭፈራ ከሆነ እንመለከታለን። እና ይሄን ይመስላል ወይንም እናበረታታለን ማለት ነው። ለአሁን ሙስታን እና እዚህ አካባቢ ደግሞ አልበቅም አለ እንጂ በቢንጃን ዘርቼው ነበረ፣ አልበቀለም። ሳምንታት አለፈው መሰለኝ ግን አልበቀለም። በርበሬውን ነበር ኋላ የዘራሁት፣ እነሱም ምንዘባ ነበር የዘራሁት። የበቀላ እንዴት እንኳን አላየሁም ማለት ነው። እዚህ አካባቢ በቢንጃ ፍሬውን ነው ፍሬውን ተውስጥ አውጥቼ ዘርቼው ነበር፣ አልበቀለም ማለት ነው። እና ፍልፍላው የሚባለው የማይፋጀው ወርፋሙ በርበሬ ነበረ። የቃሪያው ስለሆነ እሱ እንኳን ይበላል የማይደለም የዘራሁት፣ እንደው ዝም ብዬ ነው። ቃሪያውን ዝም ብሎ ይሄ ከብዳ ምናምን ሲሰሩ አለ አይደለም የቀራው ፍሬ ይዛን ነው ዝም ብዬ ዘራሁት እንጂ እንትን ይላል ብዬ አይደለም። እና ይሄን ይመስላል አታክልታችን። ኢንሻአላህ አበረታቱን። በነገራችን ላይ ምንም አይሰራልኝም ቢበረታታም ባይበረታታም ያው ዝም ብሎ ለፈን ነው እንጂ። እና ለማንኛውም እንደዚህ ነው። ያው ሽንኩርት፣ ነጭ ሽንኩርት በነገራችን ላይ መሬቱ አይሆንም። አሁን ተለቅ ሲል ቅጭጭ ብሎ ይቀራል፣ ወይ ደግሞ እንትን ይላል መሬቱ። ገረገንቲ ነው የሚባለው እሱ ነው። ሲቀጥል ደግሞ እዚህ ሀገር ታውቁታላችሁ ኬሚካል ብዙ ብዛት እንጂ እንዲህ ዝም ብሎ ማንኛው ላይ አይበልም። በርበሬ እንደውም በርበሬ ጥሩ ነው ብዬ አስባለሁኝ፣ ደረቅ ስለሆነ ሀገሩ ማለት ነው። ዝናብ ምናምን የለም፣ ደግሞ ጨረረው እንዳለ አቦራው ራሱ ጠቆር ያለ የለውም። በስንት ኬሚካል ነው እንትን የሚሉት እነሱም። እና ይሄን ይመስላል። ኢንሻአላህ መልካም ዋሉልኝ። አሰላሙ አለይኩም ወራህመቱላህ